ጸጋና ሰላም ይብዛላችሁ እህቶችና ወንድሞቼ ከእግዚአብሔር ቃል ከሮሜ መጽሐፍ ምዕራፍ 5 ከቁጥር 18 ላይ ጀምረን ስናነብ የእግዚአብሔር ቃል እንደዚህ ይላል። እንግዲህ በአንድ በደል ምክንያት ፍርድ ለኮነነ ወደ ሰው ሁሉ እንደመጣ እንደሆም በአንድ ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። በአንዱ ሰው አለመታዘዝ ብዙዎቹ ኃጢአተኞች እንደሆኑ እንዲሁም ደግሞ በአንዱ መታዘዝ ብዙዎቹ ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁም ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በዛ ይላል። ሮሜ መጽሐፍ ምዕራፍ 5 ከቁጥር 18 ጀምረ ሳነብ ማለት ነው። ከዛ ምዕራፍ 6 ላይ መጥቶ ምን ይላል? እንግዲህ ምን እንላለን ይላል። ጸጋ ከመጠን ይልቅ በዛ ካለ በኋላ ጳውሎስ ምንድን ነው የሚለው? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን ይላል ብሎ ይጠይቃል ማለት ነው። አሁን እኛ እንደምንጠየቅ ማለት ነው። ምክንያቱም ጸጋ በእምነት አድኖኛል፣ እንዲሁ በጸጋ ዳንኩ፣ ጸጋ በእምነት አድኖኛል፣ ማንም እንዳይመካ ከስራ አይደለም ብለን ስንል አረ እነዚህ ሰዎች ኃጢአትን የሚያበረታቱ ናቸው ተብለን እንደምንፈረጅ ማለት ነው። ጳውሎስም እኮ በዚህ መንገድ ነው የተቸገረው እና ምን ይላል? እንግዲህ ጸጋ ከመጠን ይልቅ በዛ ስላልን ስለዚህ ኃጢአት እንዲበዛ ማለት ጽድቅ እንዲበዛ ጸጋ እንዲበዛ አሁንም ጨምረን ኃጢአት እንስራኒ በኃጢአት ጸንተን እንኖርን ይላል። አይሆንም ይላል፣ አይደለም ይላል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ስለዚህ ከእንግዲህ ሞተናል ማለት ነው። ለኃጢአት ሞተናል፣ ለክርስቶስ ሕያዋን እንድንሆን ከኃጢአት ተለይተናል ማለት ነው። ስለዚህ እነዚህ ሰዎች ለኃጢአት የሞቱ ለጽድቅ የተነሱ ከክርስቶስ ጋር አንድ እንዲሆኑ የተጠመቁ ሰዎች በመንፈስ ቅዱስ ዳግም በኃጢአት አይመላለሱም ማለት ነው። በኃጢአት ጸንቶ አይቆሙም፣ አይኖሩም ማለት ነው። ምክንያቱም የተቀበሉት ጸጋ ምን የሚያደርግ ነው? ሮሜ ቲቶ 2:11 ላይ እንደተጻፈው ዓለማዊ ምኞት የሚያስክድ ነው ማለት ነው። ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ጸጋ ተገልጧልና ይህ ጸጋ ከገባን፣ ይህንን ጸጋ ከተረዳን እግዚአብሔርን በእውነትና በቅንነት ማምለክና ማመስገን መውደድ እንጀምራለን ማለት ነው። እምባ ከዓይናችን መፍሰስ ይጀምራል ማለት ነው። ምን ስንሆን? ይህንን በመስቀል ላይ ኢየሱስ ክርስቶስ በመሞቱ ያገኘነውን ምስጢር የመስቀሉን ፍቅር ከተረዳንና ካወቅን ለዘለዓለም ከክርስቶስ ጋር ለመኖር እንናፈቃለን ማለት ነው። ማራናታ እያልን በቅድስናና በቅንነት ኢየሱስን እያመለክን በጸጋ እየጸናንና በጸጋ እየታገስን ወደ እግዚአብሔር መንግስት መግባት እንጀምራለን ማለት ነው። የእግዚአብሔርን መንግስት በውስጣችን ያለችውን እያስፋፋን በተቀበልነው ጸጋ በእግዚአብሔር ኃይልና በመንፈስ ቅዱስ እርዳታ በጽድቅና ራስን በመግዛት በአሁኑ ዘመን በተቀበልነው መንፈስ መመላለስ እንጀምራለን እና ስለዚህ ጸጋ እንዲበዛ ይላል። ጸጋ እንዲበዛ እንግዲህ ጸጋ እንዲበዛ ኃጢአት እንስራን ይላል። አሁን የጸጋ ወንጌል የሚባለው በአሁኑ ጊዜም በጣም ጥቃት የተፈጸመበት አገልግሎት ነው ማለት ነው። ብዙ ጥቃት የተፈጸመባቸው የአገልግሎት ዘርፎች አሉ። ከነዛ አንዱ የጸጋ ወንጌል ነው ማለት ነው። ሌሎቹ ደግሞ የአገልግሎት ስጦታውም የጸጋ ስጦታዎች ናቸው ተብሎ ይታሰባልና ጸጋ ወንጌል የሚባለው ግን በአሁኑ ጊዜ ማንም የማይሰብከው ደፍሮ ማንም ሊናገር የማይችለው እና በጣም ብዙዎችን ያሸማቀቀ ከቤተክርስቲያን ያስባረረ አገልግሎት ቢኖር የጸጋ ወንጌል የሚባለው ነው ማለት ነው። ምክንያቱም ኃጢአት ምንድነው ብሎ የሚያስተምሩት አንዳንድ ሰዎች ጸጋ ሕግ በሌለበት አይሰራም፣ ሕግ ደግሞ ጸጋ በሌለበት አይሰራም፣ አንዱ በሌለበት አንዱ ገዳይ ነው ይላል። ስለዚህ አንዱ 50-50% እያንዳንዱ 50-50% አዋጥቶ መኖር አለበት ይላሉ አንድ ዲኖሚኔሽን ውስጥ አንድ ቤተ እምነት ውስጥ እና ይህ ደግሞ መጽሐፍ ቅዱሳዊ ነገር አይደለም ማለት ነው። ምክንያቱም ጸጋ የሚባለው ነገር ብቻውን የሚሰራ ነገር ነው ማለት ነው። አቅም ማለት ነው። ጸጋ ባይ ዘ ወይ ጸጋ ማለት ግሬስ ሚንስ አቅም ማለት ነው። አንድ ሰው አቅም የሌለው ራሱን ማዳን የማይችል ሰው በክርስቶስ ኢየሱስ በማመኑ ብቻ የክርስቶስ ጽድቅ ተቆጥሮለት እንደ ክርስቶስ ጻድቅ ሆነዋል ማለት ነው። ኢየሱስ ደግሞ የኃጥኡን ሕይወት ወስዶ
ኃጢአተኛ የሆነበት ማለት ነው። ስፍራን በመቀያየር ኢየሱስ ጻድቅ የነበረው ኃጢያን ወይም ኃጢአተኛ ሆነ፣ እኛ ደግሞ ኃጢአተኞች የነበርን ጻድቃን ተብለን የተቆጠርንበት ምስጢር ማለት ነው ጸጋ። ያ ደግሞ የዳንንበት ጸጋ እንደገና የቆምንበት ጸጋና ደግሞ የምንድንበት ጸጋ ወይም የምንድንበት ወንጌል ነው ማለት ነው። ቆሮንቶስ 15 ላይ ጳውሎስ የሚለው ወንድሞች ሆይ ብሎ ከተናገረ በኋላ የሰበኩላችሁ ወንጌል የዳናችሁበት የቆማችሁበትና የምትድኑበት ወንጌል እንደሆነ ይናገራል ማለት ነው። እሱ ምን የሚል ነው? ኢየሱስ ክርስቶስ ለኃጢአተኞች እንደሞተና በሶስተኛ ቀንም ከሙታን እንደተነሳ በማመን ማመን ነው ማለት ነው። ወንጌል ማለት ስለ ልጁ ነው ይላል ደግሞ። ስለዚህ ስለ ወንጌል ማለት አንዳንድ መናፍቃን እንደሚሉት እግዚአብሔር አንድ ነው ያሉ ዓለምን መዞር አይደለም። እግዚአብሔር አንድ እንደሆነማ ሰይጣንም ያውቃል ደግሞ ይንቀጠቀጥማል ይላል ያዕቆብ ውስጥ። ሰይጣን አንተ እግዚአብሔር አንድ እግዚአብሔር እንዳለ ታምናለህ አይደለ? እሱ እኮ አጋንንትም ያምናል እንደው ይንቀጠቀጥማል እንደምን እግዚአብሔር አንድ ነው የሚል ወንጌል የለ። ወንጌል ማለት ስለ ልጁ ነው ማለት ነው። ኢየሱስ በልጁ ለኃጢአተኞች መንገድ አዘጋጅቶላቸዋል ማለት ነው። የሚድኑበት መንገድ ለዓለም መድን እንዲሆን ለዓለም ሰላምና የዘላለም ሕይወት እንዲሆንላቸው እግዚአብሔር አንድያ ልጁን ወደ ዓለም እንደላከ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኙ ወንጌል ማለት እንጂ ሌላ ምስጢር አይደለምና። ስለዚህ በዚህ ወንጌል ካመንን በኋላ እንግዲህ በኃጢአት ጸንተን እንኖር ይላል? በፍጹም አይሆንም አይገባም ይላል። ምክንያቱም እኛ ሞተናል። ክርስቶስ ሲሞት እኛም ከእርሱ ጋር ሞተናል። ከእርሱ ጋር አንድ እንድትሆኑ ይላል። የተጠመቃችሁት ክርስቶስን ለብሳችሁታልና ሲል እኛ ኢየሱስ ክርስቶስን ስናምን በመንፈስ ቅዱስ ስንጠመቅ ከእርሱ በመንፈስ ቅዱስ ዳግም ታትመን ለዘላለም ለቤዛ ቀን ታትመናል ማለት ነው። የእርሳችን መያዣ ተደርጎ ወደ እውነት ሁሉ እንዲመራን መንፈስ ቅዱስን እግዚአብሔር አብ በልጁ በኩል ልኮልናል ማለት ነው። ስለዚህ የታተምንበት መንፈስ ቅዱስ ምን የሚያደርግ ነው? ወደ እውነት ሁሉ የሚመራ ነው ማለት ነው። ስለዚህ አማኝ የተደረገለት ነገር ካወቀ አንድ በክርስቶስ ኢየሱስ ያመነ ሰው ጸጋ ምን እንደሆነ፣ ሕግ ምን እንደሆነ፣ የዘላለም ሕይወት ምን እንደሆነ፣ ወንጌል ምን እንደሆነ ከተረዳና ካወቀ ቤቱን በዓለት ላይ የሰራና የመሰረተ ልባም ሰው ይመስላል ማለት ነው። ምክንያቱም እኛ የማትናወጥ መንግስት ስለምንወርስ በጽኑ መሰረት ላይ ስለተመሰረትን በኢየሱስ ክርስቶስ የተደረገልንን ነገር በሚገባ ማወቅ ያለብን ማለት ነው። ስለዚህ አንድ ሰው አዳም በሰራው ስህተት ብዙዎቹ ሙታን ኃጢአተኞች ሆነዋል። በደል ወደ ዓለም ገብተዋል ማለት ነው። ኃጢአት ወደ ዓለም ገብተዋል። አለመታዘዝ አመጽ ማለት ነው። ከዛ በኋላ ሕግ ሲጨመር ደግሞ ጸጋ ማለት ሕግ ሲገባ ወደ ዓለም ሕግ ሲሰጥ በሙሴ በኩል ኃጢአት ይጥፍ በዛ ይላል። ምክንያቱም አታድርግ አድርግ የሚል ሕግ ከመጣ በኋላ ብዙዎቹ ድሮም ኃጢአተኞች ነበሩ። ከአዳም እስከ ሙሴ ከሙሴ እስከ ኢየሱስ ክርስቶስ ድረስ የነበሩ ሰዎች ኃጢአተኞች ነበሩ። ሕግ ሲመጣ ደግሞ ኃጢአት ምን እንደሆነ ታወቀ ማለት ነው። ስለዚህ ሕግ የተሰጠበት ምክንያት ምንድን ነው? ሰዎች ኃጢአተኞች መሆናቸውን አውቆ ደግሞ ኃጢአት ምን ኃይል ዋጋ እንደሚያስከፍል ሕግ ኃጢአት ምን እንደሆነ ለመግለጽ የተሰጠ መሳሪያ ነው ማለት ነው። ደግሞ የኃጢአት ኃይል ሕግ ነው ይላል። ሕግ አትመኝ ባይል ኖሮ ምኞት ምን እንደሆነ ባላወቁ ይላል። ስለዚህ ሕግ በተሰጠ ጊዜ ኃጢአት ከመጠን በዛ ይላል። ስለዚህ ኋለኛ አዳም ወይም ዳግማዊ አዳም ከሰማይ ሰማያዊ የሆነ መንፈሳዊ አዳም በስጋ ለብሶ መጣና ምን ያደረገ ይላል? ጸጋን ከመጠን አበዛ ይላል። ስለዚህ ጸጋ ከመጠን ይልቅ በዛ። ስለዚህ ጸጋ እንዲበዛ በጣም ጸንተን እንኖርን የሚለው ለዛ ነውና፣ ስለዚህ አሁን ዛሬ ጸጋ ወንጌል ተብሎ ወይም ጸጋ ወንጌል አማኞች ብዙ ዋጋ ይከፍላሉ ማለት ነው። ጸጋ ወንጌል ከገባ ኢየሱስ እንደሞተና እንደተነሳ ብቻ በማመን የምዳንበትና የምጸደቅበት ወንጌል ከገባይና ያንን ወንጌል ከተረዳ እንደ ሌሎቹ ጴንጦች መሆን ታቆማለህ ማለት ነው። ምክንያቱም የነ ጳውሎስ መልእክት የነ ጳውሎስ ወንጌል በርቶልሃልና፣ ምክንያቱም ሰማያዊ ዜጋ ሆነሃልና፣ ከሕግ እርግማን ነፃ መውጣት ተረድተሃልና፣ መዝሙርህም ከሌሎቹ ይለያል፣ ስብከትህም ከሌሎቹ አገልጋዮች ይለያል ማለት ነው። ስለዚህ ዕድሜ ዘመንህን ጴንጤ ሆነ እንድትሞት ሳይሆን የወንጌል አማኝ ሆነ እንድትሞት ነው ክርስቶስ ይሞተልህና፣ ስለዚህ ከጴንጤነት
ከክርስትና ወደ ደቀ መዛሙርትነት እንመለስ።